ሰላም ጤና ይስጥልኝ ውድ የኢትዮ ዲጂታል ሚዲያ ቤተሰቦች እንደምን አላችሁ? ዛሬ አንድ መረጃ አሳያችኋለሁ። ነፃ ኢንተርኔት ወይም ፍሪ ኢንተርኔት እንዴት መጠቀም እንደምንችል አብረን በጋራ እናያለን ማለት ነው። የተለያዩ የቪፒኤን አፕሊኬሽኖችን በመጠቀም በቀጥታ ማየት እንችላለን ማለት ነው። ለምሳሌ አሁን እዚህ እንደምታዩት የኤፍኤን ታኔል አፕሊኬሽንን በመጠቀም መጀመሪያ ፍሪ ኢንተርኔት ኮኔክትድ በማድረግ እናያለን። ከዛ በመቀጠል ደግሞ በሁለት ብር ቴሌግራም ፓኬጅ በመግዛት የቴሌግራም ፓኬጅ ወደ ሌሎች አፕሊኬሽኖች ለፌስቡክ፣ ለቴሌግራም፣ ለዩቲዩብ፣ ለቲክቶክ፣ ለየትኛውም ነገር መጠቀም እንደምንችል በቀጥታ እናያለን ማለት ነው። በቅድሚያ ወደ አፕ ስቶር በመግባት አፕሊኬሽኖች ከሌላችሁ ሰርች ታደርጋላችሁ። የመጀመሪያው አፕሊኬሽን ኤፍኤን ታኔል ይባላል። እሱንም ወደ አፕ ስቶር እንግባና ይኸው እንደምታዩት እዚህ ጋር ሰርች እናደርጋለን። ኤፍኤን ታኔል ብለን ይኸው ሰርች እያደረገ ነው። እዚህ እንደምታዩት እኔ ጋር ስላለኝ አፕሊኬሽኑ መጀመሪያ አውርጄው ስለነበርና እየተጠቀምኩበት ስለነበረ አሁን ማውረድ አይጠበቅብኝም። እናንተ ግን እዚያው ላይ ሰርች አድርጋችሁ ማውረድ ትችላላችሁ። በመቀጠልም ኤክስአርፒ ታኔል የሚለውን አፕሊኬሽን በመግባት እናያለን። እሱንም እኔ መጀመሪያውን እየተጠቀምኩበት ስለነበር አለኝ ማለት ነው። እናንተ ግን አውርዳችሁ መጠቀም ትችላላችሁ ማለት ነው። ሌላም ቢድኔት የሚባል ተጨማሪ አፕሊኬሽንም አለ። እሱንም ሰርች አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ ማለት ነው። ይሄው እዚህ ጋር አሁን እንደምታዩት ኤፍኤን ታኔል ቪፒኤን ከፍቼ ኮኔክት አደርጋለሁ። አውቶ ሰርቨር ላይ አድርጉት። ይሄው እዚህ እንደምታዩት አውቶ ሰርቨር ላይ አደረኩት። ከዛ ኮኔክት አድርጌዋለሁ ማለት ነው። ይሄው ለምሳሌ እዚህ እንደምታዩት እነዚህ ሁሉ የኢትዮ ቴሌኮም እንትኖች ናቸው። ኢትዮ ቴሌኮም ለማለት እዚህ ሰርች ላድርግ። ለምሳሌ ኢትዮ ብዬ ሰርች አደረኩ። አያችሁ እንደምታዩት ይህ ሁሉ ለኢትዮጵያ እንትን ያለ ነው ሰርቨሮች ናቸው ወይም ኔትወርክ ታይፖች ናቸው ማለት ነው። እዚህ በፊት አሁን እዚህ ከላይ እንደምታዩት ኢትዮ ቴሌኮም ኒው ኤፍአር ይላል። እዚህ በፊት ስንጠቀመው ነበር፣ ግን አሁን እየሰራ አይደለም። ስለዚህ አፕዴት በሚሆንበት ጊዜ በተለይ ሌላ አዳዲስ እንትኖች ሰርቨሮች ኔትወርክ ታይፖች ስለሚመጡ ብዙ ጊዜ ከተጠቀምንባቸው በኋላ ላይሰሩ ይችላሉ ማለት ነው። ግን ሌላውን አሁን ለምሳሌ አሁን እዚህ ጋር አለ ሰሞኑን ጀምሮ እየሰራ ያለ ኢትዮጵያን ኦል ኔትወርክ ኤፍአር ወይም ኤክስአር አይ ቀጥታ ኮኔክት እንዳደረኩት ነው ኮኔክትድ ያደረገውና ይሰራል ማለት ነው። ያው አሁን እዚህ እንደምታዩት ኤፍኤን ታኔል ቪፒኤንን ከፍቼ ኮኔክት አድርጋለሁ። አዚ ዲፎልት መጀመሪያ ነው ሲጠቀምበት የነበረ ዩናይትድ ስቴትስ ነው ሰርቨሩ። ኔትወርክ ታይፕ ደግሞ ኢትዮ ቴሌግራም ፓኬጅ ቢ ላይ ነበር የተጠቀሙ ከነበርኩት። እናንተ ለማሳየት ዲስኮኔክት ስላደረኩት ነው። ኮኔክት እያደረግንና ሌሎችንም ይሰራሉ አይሰራሉ የሚሉትን የሚሰሩትንና የማይሰሩትን ቼክ እናደርጋለን ማለት ነው። ያው እዚህ ጋር ለምሳሌ እንደምታዩት ሰርቨሩ አውቶ ሰርቨር አለ፣ ዩናይትድ ኪንግደም ኦንላይን አለ፣ ጀርመን ሰርቨር አለ፣ ዩናይትድ ስቴትስ አለ፣ ፍራንስ አለ፣ ኢጣሊያ አለ። አዚ ዲፎልት ብትተውትም ይሰራል፣ አውቶ ሰርቨር ላይ ብታደርጉትም ይሰራል። ነገር ግን ብዙ ጊዜ ነው የምጠቀመው የአሜሪካን ነው፣ ምክንያቱም እሱ ትንሽ የተሻለ ይፈጥናል። አሁን አውቶ ሰርቨር ላይ አድርገን እንሞክረው። ይሄው እዚህ እንደምታዩት አውቶ ሰርቨር ላይ አድርጉት። ይሄው እዚህ እንደምታዩት አውቶ ሰርቨር ላይ አደረኩት። ከዛ ኮኔክት አድርጌዋለሁ ማለት ነው። ምሳሌ እዚህ ጋር አሁን ኢትዮጵያ ቴሌግራም ፓኬጅ ቢ ላይ ላድርገው። ፓኬጅ ቢ ላይ ሳድርገውም ቀጥታ ነው ኮኔክትድ ያደረገልኝ። እያያችሁ ነው ወዳጆች። ይኸው በጣም ፈጣን ነው። ኢቭን ኖርማሊ በዳታችን ወይም በብራችን ገዝተን ከምንጠቀመው በላይ ነው የሚፈጥነው። እስኪ አሁን ለምሳሌ በዚህ ኮኔክሽን ወይም በዚህ ኢንተርኔት የተለያዩ እንትኖችን መጠቀም እንደምንችል የተለያዩ ቪዲዮዎችን ማየት እንችላለን ወይ ቪዲዮዎችንስ መጫን እንችላለን ወይ የሚሉትንም እንይ። ለምሳሌ አሁን ዩቲዩብ መጠቀም ብፈልግ ወደ ዩቲዩብ ልግባ ማለት ነው።
ወገኖቼ ኢቭን እኔ ያለሁበት የኔትወርክ ቦታው ራሱ ትንሽ ፑር ነው፣ ግን ኢቭን እንደዛ ሆኖ በዚህ በሰርቨሮች አማካኝነት ወይም በቪፒኤኖች አማካኝነት ግን በጣም በፍጥነት ነው የሚከፍተው። አያችሁት አይደለ? ይኸው እዚህ እንደምታዩት በቀጥታ ወዲያውኑ ነው እየከፈተ ያለው ማለት ነው እና በጣም ፈጣን ነው። ይኸው በቃ ኢቭን ስክሮል ለማድረግ ራሱ አሁን ኖርማል አንዳንዴ በሰዓት ገዝቼ ምናምን በማይበት ሰዓትና በዚህ በጣም ልዩነት አለው። በጣም የተሻለ ነው አሁን እየሰራ ያለው ማለት ነው። People deprived of food and forcibly transferred of northern Ethiopia. Now let's talk about Ethiopia. It's under a state of emergency, a year-long conflict between... ወንድሜ ላንተ በጣም ደስ ብሎኛል። ሂጂ ግቢና እናውራ። ኧረ አልገባም እባክህ፣ መሄድበት አለ። ባሚ ነይ ተመለሽ። ባልመለስስ? ሂጂ ግቢና እናውራ። ኧረ አልገባም እባክህ፣ መሄድበት አለ። ነው ወዳጆች። አሁን ደግሞ እስኪ ከዚህ ልውጣና በሌላ ቪፒኤን እንሞክር። ሌሎች ቪፒኤን ሲሰራሉ ወይ የሚሉትን ማለት ነው። አሁን የተጠቀሙ የነበርኩት በኤፍኤንኤም ታኔል ነው። አሁን ደግሞ በኤክስአርፒ ሞክረዋለሁ ማለት ነው። ይኸው እዚህ እንደምታዩት ኤክስአርፒ ታኔልን ከፈትኩ። መጀመሪያ ላይ በኢትዮ ቴሌኮም ነው የሚሰራው፣ ግን መጀመሪያ ላይ እዚህ ኤፍኤንኤፍ ታኔል ላይ የነበረውን ዲስኮኔክት ማድረግ አለብኝ። ስለዚህ እሱን ዲስኮኔክት አደረኩ። እሱን ዲስኮኔክት ካደረኩ በኋላ ወደ ኤክስአርፒ ሄጄ ኮኔክት አደርጋለሁ ማለት ነው። ለእናንተ ለማሳየት ነው። በነገራችን ላይ እነዚህ ኔትወርክ ታይፖች ለኢትዮጵያ ብቻ ሳይሆን ለብዙ ሀገሮች ነው እየሰሩ ያሉት። ለኢትዮጵያ አለ፣ ለኢንዲያ አለ፣ ለሳውዲ አረቢያ አለ፣ ለሞሮኮ አለ፣ ለኬንያ አለ። በቃ ኦልሞስት ለሁሉም በሚባል መልኩ አለ፣ ለሁሉም ሀገራት የሚሆኑ ማለት ነው። እና ለኛ የሚሆኑትን መርጠን እንጠቀማለን ማለት ነው። እዚህ ጋር አሁን ለምሳሌ ኢትዮ ብዬ ሰርች ላድርግ፣ ለኢትዮጵያ የሚያገለግለው በሙሉ ይመጣል። ለኢትዮ ቴሌኮም ብቻ ሳይሆን አሁን እኔ በኢትዮ ቴሌኮም ነው እየተጠቀምኩ ያለሁት። ነገር ግን በሳፋሪኮም መጠቀም ትችላላችሁ። ግን ለዛሬ በኢትዮ ቴሌኮም ላሳያችሁና እናንተ ሳፋሪኮም ሲም ካላችሁም በሳፋሪኮም መጠቀም እንደምትችሉ ማወቅ አለባችሁ። አሁን ለምሳሌ እዚህ በፊት ሲሰራ የነበረ ኢትዮ ቴሌኮም ፍሪኔት የሚል አለ። እሱን ኮኔክት ለማድረግ እየሞከርኩ ነው። ነገር ግን አንዳንድ ጊዜ አፕዴት በሚደረጉበት ሰዓት ላይሰሩ ስለሚችሉ ሌሎቹን እናያለን ማለት ነው። እዚህ በፊት ሲሰራ የነበረ ነው ይሄ አሁኑ፣ ግን ይሄ አሁን ላይ አልሰራም። እዚህ ጋር ኢትዮ ቴሌኮም ፍሪኔት የሚለውን ይኸው ሞከርኩት፣ አልሰራም። ነገር ግን ሌሎችን እንይ። እዚህኛው ላይ ዛሬ አይሰራም ማለት ነው። ስለዚህ ወደ ኢትዮ ቴሌኮም ቴሌግራም ፓኬጅ ላይ እንግባ። ቴሌግራም ፓኬጅ ላይ ስንገባ ግን ይኸው ቀጥታ ወዲያውኑ ነው ኮኔክት ያደረገልን ማለት ነው። ነገር ግን እነዚህ ነፃዎች ማይሰሩት ከስንት አንዳንድ ቀን እንጂ ብዙ ጊዜ ይሰራሉ። በማይሰሩ ቀን ግን በቀላሉ በቴሌግራም ፓኬጅ በ2 ብር ገዝተን መጠቀም እንችላለን ማለት ነው። በ2 ብር 480 ሜጋባይት ለ2 ሰዓት ያስጠቅመናል ማለት ነው። ቤተሰቦች ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ታበረታ